ሰላም ውድና የተከበራችሁ የጄሪ ፋሚሊ ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ ጋር ሁሉ ሰላም ነው አልሐምዱሊላህ። ዛሬም እንግዲህ እንደተለመደው በአዲስ ቪዲዮ ወደ እናንተ መጥቻለሁኝ። ነባር ከሆናችሁ ቪዲዮን ላይክ በማድረግ ጀምሩት። እንዲሁም አዲስ ከሆናችሁ ደግሞ ሰብስክራይብ በተኗን በመጫን እንግዲህ ቤተሰቤን ይቀላቀሉ ላለሁኝ። እሺ እንግዲህ ዛሬ ወደ እናንተ ይዤ የመጣሁት ስለ ወርቅ ላወራችሁ ነው የመጣሁት። ወርቅ በጣም ከሚባለው በላይ እንግዲህ በጣም ውድ እየሆነ ነው። እንግዲህ በጣም በተለያዩ ሚዲያዎች እንግዲህ እየሰማነው ነው የምንገኘው። እንግዲህ በጣም ውድ ነው። እንደምታዩት ይሄን ጉባጉብን ለመግዛት ነው የመጣሁት። በጣም ከምላችሁ በላይ በጣም ተወዷል። እንግዲህ ስንት እንደገዛሁ ለነግራችሁ ነው የመጣሁት። 35,000 የሳውዲ ሪያል ነው የገዛሁት። ያው በጣም ነው ወድጄዋለሁ። እንግዲህ በአንድ ጊዜ ነው ወደ ላይ ከፍ ብሎ እንግዲህ ጨመረው። እንግዲህ ጓደኞቼ በጣም እንግዲህ እስኪ አንድ ነገር ለመናገር ነው የመጣሁት ወደ እናንተ። እንግዲህ ያው ወደ ኢትዮጵያ ለመሄድ ያሰባችሁ ያው በጥሬው ብር ይዛችሁ ከምትሄዱ እንዲሁ እንደዚህ አይነት ወርቆች በጣም የሚያማምሩ ገዝታችሁ ወደ ኢትዮጵያ ሄዳችሁ ብትሸጡት ተመራጭ ነው ብዬ ነው እንግዲህ የማስበው። እንግዲህ የራሴ አስተያየት ነው። እንግዲህ ያው ሁላችንም እንደምናውቀው ወደ ኢትዮጵያ ብር ይዞ እንግዲህ በጥሬ ብር ይዞ ወደ መሄድ እንግዲህ በጣም ከባድ እንደሆነ እናውቃለን ሁላችንም። እና እንዲህ ወርቅ በጣም የሚያማምሩ እንግዲህ ጊዜው ነው ያው ተወዷል። በጣም በአንድ ጊዜ ወደ ላይ ከፍ ብሎ የጨመረው። እንግዲህ እንዳየዋቻችሁ እንግዲህ በጣም እንግዲህ እኔ ወደ ሀይል ሰፋን ያለሁት ዛሬ በጣም ተወዷል። ጊዜው ነውና አሁን እንደዚህ ገዝታችሁ ኢትዮጵያ ሄዳችሁ ብትሸጡት ያው ጥሩ ነው ብዬ ነው ማስበው። እንግዲህ ያው እንደምታውቁት የጅዳና የባህሬን በጣም ውድ እንደሆነ ታውቃላችሁ። እንግዲህ ሀባይቢ እንግዲህ ስለ ወርቅ እንግዲህ ይሄን ያህል እንግዲህ ቪዲዮ ለሰራላችሁ ነው የመጣሁት። እንደዚህ ይሄን ያህል ከሰራሁላችሁ በቂ ነው። እንግዲህ ያው ከኔ እንግዲህ ትልቅ ትምህርት እንደምትወስዱት እንግዲህ ተስፋ አረጋለሁኝ። ቪዲዮን ከወደዳችሁት እንግዲህ ሼር ላይክ ሰብስክራይብ ያረጋችሁ እንግዲህ አበረታቱኝ ይላለሁ።